ሰላም ሰላም፣ እንዴት ናችሁ? ወደ ቻናል ተከታታዮች እና እንደምትከበራችሁ ኢትዮጵያኖች፣ ኤርትራኖች ሁላችሁም እንግዲህ በሊ ሱመያ ነው የመጣሁት እና ሱመያዬ ቆንጆ ማለት ነው እንግዲህ ከሰይድ ጋር የምታረቀው የምንም አላማ የላትም። በድጋሚ በሌላ ቪዲዮ እመጣለሁ። እንግዲህ ሰይድ ባይዘዌይ ለዘችኛይቱ ሚስቱ አብራ እሷ ጋር የለፋችውን ቤት ስጠኝ፣ ለእኔ በስሜ ያድርግልኝ፣ ነገ ወዲያ ልትሞት ትችላለህ፣ ከዛም በኋላ ልትሞት ትችላለህ፣ ሳታውቀው የምትሞትበትን ቀን፣ ስለዚህ በስሜ ቤት እንድኖር እፈልጋለሁ እያለች በአዲስ ቪዲዮ መታለች። ይሄ እኔ አንዳንዴ ቀልድ የሆነ መተፋቀር ሰውየው ላይ አስገርግዳበታለች ነው የምለው። እና ሰውየው ደግሞ እንግዲህ ለሱመያ መተሽ ቤቱን በስምሽ ካርታ ካላዘርኩ ለንግስ ሚስቴ ነው ለሁለተኛቱ ሚስት ማስተላልፈው ብሏል። እንግዲህ ብዙዎቹም ሀሳብ ይሰጣሉ ማለት ነው። እንግዲህ ንግስት ሱመያ የምር እግዚአብሔር ይጠብቃት ንግስት ሱመያ ነው የምለውና አንዳንዴ ወላሂ የጓደኛውን ጥርስ ራሱ እንደውቺ ሀየት ነው ሀዩ የምትባል ሴትዮ የምር የጭንቅላት ማይንዷ ወይንም ካማኔን አብልጣ ነው ያገባችሁ ይመስለኛል። እና ያው እንግዲህ ሰይድ ወየነ ጥርሰን እኔ እንዳትገለው ፈራላታለሁ። ወይ በስሜ ምን ነገር ልትሞት ነገ አንተ በስሜ የሆነ ቤት አስቀምጥልኝ እያለችው ነው። እሱ ደግሞ እንግዲህ ዝም ብሎ እንደተነዳ ይነዳል እንደደህና ማለት ነው። እና እኔ እንዳትገለው ፈራሁላት። ባይዘወይ ልጅ ማለት እንዳትገለው ፈራሁት። እና ለማንኛውም ታብታባ አርጉ። እንግዲህ ንግስት ሱመያ ያው ልታገኘው ፈቃደኛ አይደለችም። ስላልተመቸኝ ብዙ ሀሳብ መስጠት አልችልም። እና እውነት ለመናገር እቺ ሀያት የምትባል ሀዩ ነው ምናምን የምትባል ሴትዮ በረኪና ሀያት በረኪና አሁን ደግሞ እንግዲህ የሰው ጥርስ አውጥታ የልጆች አባት ፈራሁ ለህይወት ብላ እንደውም ትናንትና መሰጣለኝ። እንግዲህ ሌላውን ደግሞ እየተከታተለ እግር በእግር እናቀብላለን። ሀገራችንን በፈጣሪ ሰላም ያድርግልን። ሀገራችንን ሰላም ያድርግልን። ኢትዮጵያን ሰላሟን ፍቅሩን አንድነቱን ያንጣልን። ታብ ላይክ ኮሜንት ሼር ሰብስክራይብ እያደረጋችሁ እንግዲህ ንግስት ሱመያና የሀዩን የምትከታተሉ የምር መካሪ የሌላት ዘግ ቆሻሻ ሴትነቷን የጣለች ርካሽ በሰው ገንዘብ ቀልቧ ያሄደ እሱን አፍቅረው ምናምን ሳይሆን ገንዘቡን ልትበላ እና ልጆቹን ከሚወደው ህይወቱ ልታስወጣው ነው የፈለገችው። ያው እንግዲህ ተሳክቶላታል ብዬ አምናለሁ። እና እኔ ሱመያም በሆን እናቴ ትልቋን ነበር ማስመጠጣት ሰይድና ቶሎ የኔ ቆንጆ ብያለሁ። እንደው አብራው እንኳን ባቸው በቃ ቢያንስ ሰይዱ ይናል የኔ ፍቅር ብላ አግኝታው አዲስ አበባ ላይ መሀል እሱ አለበት ቦታ ሳይሆን አዲስ አበባ መሀል አዲስ አበባ ላይ አንጥታ ልጆቿን አሳይታው ከዛ ልጆቿን አስቀምጣ ሄዳ ደግሞ እዛ ቤቷን